ገጥሞ በግጥም ራሱ ሲጣፋ ለማዳም ቅመሞች አንድ ግጥም ጠፋ። የማዳም ቅመሞች እስቲ ገባ በሉ ትንሽ ልንገራችሁ ከዚህ ካጠገቤ ስደት ላይ ያላችሁ በዱባይ በኩዌት በቢሩት ያላችሁ በየመን በሳውዲ በአውሮፓ ያላችሁ ያሰርሽን ጸባይ ቻል አድርገሽ ኖርሽው በእስራኤል ካናዳ በእንግሊዝ ያለሽው ኑሮን ለማሸነፍ ከሀገር የወጣሽው በቤተሰብ ናፍቆት በስቃይ ያለሽው ስምሽን ቀይረው ቢሉሽም ሸቃላ ባለም አይገኝም አንቺን የሚሞላ የአረብ አገሯ ሴት ስሟ ማስጠላቱ እንዲህ አስረከሳት ምን ይሆን ጥፋቱ? ስምሽን ቀይረው በመጥፎ ቢወሳም ታሪክ ትሰሪያለሽ መቼም አይረሳም። በጣም የቸገረ ውርዱይ ሲል ተሰማች ምንም ሳታቅማማ ፈጥና ትደርሳለች። ልክ እንደ ሻማ እሷ እየቀለጠች የሌሎችን ሕይወት ብርሃን ታረጋለች። እህት ወንድሞቿን እሷ እያስተማረች በእኔ የደረሰው እንዳይደርስ እያለች ከቶ ተማሩ እንጂ እኔ ያለሁ እያለች ደግሞም ወላጆቿን ታስተዳድራለች። ታዲያ ይቺ ምስኪን እንዴት ትታማለች? የፀሐይ ብርሃን ሁሌ የሚናፍቃት ምድርና ሰማዩን ማየት የናፈቃት በችግር የታሰረች ምስኪን አበሻ ናት። ትንሹም ትልቁም ያንጓጡሽ ይስደቡሽ አንቺ ዝም በያቸው አንድ ቀን ስለሚያስቀሽ ለፊያቸው። ባዕድ አገር ሆና የአረብ አገሯ ሴት እንኳንም መጫወት መሳቅም መደሰት ማልቀስ አትችልም ሆድ እንኳ ቢብሳት። ግፋት ታጠራሞ ባካችሁ ሰዎች ስሟ ሲጨቀጨቅ ሁሌም እየሰማች የአረብ አገሯ ሴት መፈጠሯን ጠላች። ከአገር የወጣ አገር ውስጥ ይመለስ ቢጭኑት አህያ ቢለጉሙት ፈረስ ይህን ሁሉ ችላ ፍጹም ሳትማረር የነገን አስባ እየሰራች ነበር። ግን የራሷ ሴጋ ስሟን ሰባበረው በጠቀመችው ልክ ስሟን አጠቆረው። በዚች ደብዳቤ ልሰናበታችሁ። አብሽር እህቶቼ እኔ ያለሁላችሁ።